የአማራ ፋኖ ህዝባዊ ድርጅት ወቅታዊ መግለጫ ህዳር 12 2018 ዓ.ም በአማራ ላይ በአገዛዙ ወታደሮች የሚፈጸሙ የጾታ ጥቃቶች የጄኖሳይድ ወንጀሎች ስለሆኑ የተባበሩት መንግስታት ድርጅት ዩኤን አፋጣኝ እርምጃ ሊወስድ ይገባል። በአማራ ክልል በሴቶችና በህፃናት ላይ የአገዛዙ ጦር አባላት በሰፊው የሚፈጽሙት የጾታ ጥቃቶች ከጊዜ ወደ ጊዜ የተባባሱ በመሄድ ላይ ናቸው። በታሪክ ጄኖሳይድ በተፈጸመባቸው ሀገራት በውል እንደታየው የጾታ ጥቃት የጄኖሳይደሮች አንደኛ ተመራጭ መሳሪያ ነው። የጥቃት ሰለባዎቹ ዕድሜ ከ8 ዓመት አንስቶ እስከ 70ዎቹ ድረስ መሆኑ ዓላማው ከወሲባዊ እርካታ ይልቅ ህዝብን በስነ ልቦና ሰብሮ ለተጨማሪ እልቂት እንዲመች ማድረግ መሆኑን በተጨባጭ ያሳያል። አማራ ከመንግስታዊ የጅምላ ጭፍጨፋ ራሱን ለመከላከል እንደ ህዝብ ወደ ትጥቅ ትግል ከገባበት 2015 ዓ.ም አንስቶ ያስገድዶ መድፈር ወንጀሎች የተፈጸመባቸው ህፃናትና ሴቶች በ10 ሺዎች የሚቆጠሩ ናቸው። እነዚህ ጥቃቶች ሙሉ ለሙሉ በሚባል ደረጃ የተፈጸሙት በገጠራማ አካባቢዎች ወይም አነስተኛ ከተሞች በመሆኑ የህክምና ተቋማት በአቅራቢያ ስለሌሉ አብዛኛዎቹ ወንጀሎች ተሸፋፍነው ይገኛሉ። ሆኖም አመቺ ሁኔታ ከተፈጠረ ብዙዎቹ ተሸፋፍነው እንደማይቀሩ በጉዳዩ ዙሪያ ጥናት ያደረጉ አካላት አረጋግጠዋል። ስለዚህም እንዲህ አይነቱ አጸያፊ ወንጀል በጅምላ ሲፈጸም የዓለም አቀፉ ማህበረሰብ በዝምታ ፈጽሞ ሊያየው የሚችልበት አግባብ የሌለ መሆኑን በተባበሩት መንግስታት ዩናይትድ ኔሽን የበላይነት ገለልተኛ የምርመራ ቡድን ተቋቁሞ የሚከተሉትን እርምጃዎች እንዲወሰዱ እንጠይቃለን። በአማራ ክልል ባለው ጦርነት የተፈጸሙ የጾታ ጥቃቶች፣ አንደኛ፣ በአማራ ክልል ባለው ጦርነት የተፈጸሙ የጾታ ጥቃቶችን የሚመረምር የባለሙያዎች ቡድን በተባበሩት መንግስታት አስተባባሪነት ከተለያዩ ባለድርሻ አካላት ተውጣጥቶ እንዲቋቋም። ሁለተኛ፣ በአማራ ክልል ያሉ ተፋላሚ ወገኖች ለመርማሪ ቡድኑ ያለ ምንም ቅድመ ሁኔታ ቅድሚያ እውቅና እንዲሰጡ፣ በሚቆጣጠሯቸው መሬቶች መርማሪ ቡድኑ በነፃነት እንዲንቀሳቀስ እንዲፈቅዱ፣ ለመርማሪ ቡድኑ የደህንነት ዋስትና እንዲሰጡና ሙሉ ትብብር እንዲያደርጉ። ሶስተኛ፣ መርማሪ ቡድኑ በሚያወጣው የመጨረሻ ሪፖርት መሰረት ተጠያቂዎች ለፍርድ እንዲቀርቡ። አራተኛ፣ በተባበሩት መንግስታት አስተባባሪነት ለተጎጂዎች ደረጃውን የጠበቀ የሕክምና ክትትል ከነፃ መድኃኒት ጋር እንዲሰጥና የስነ ልቦና ድጋፍ እንዲደረግላቸው እንጠይቃለን። የጄኖሳይደሮች የተቀባበረ ሰለባ የሆኑ የአማራ ህፃናትና ሴቶች ድምፅ ሊሰማ ይገባል። በይበልጥም ፍትህ ሊያገኙ ይገባል። የተባበሩት መንግስታት በአፋጣኝ እርምጃ ሊወስድ ይገባዋል። የዘገየ ፍትህ እንደተነፈገ ፍትህ ይቆጠራል። ክብርና ሞገስ ጥቃት ለደረሰባቸው አማራ ህፃናትና ሴቶች ድል ለአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ሁሉ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። የአማራ ፋኖ ህዝባዊ ድርጅት ምክትል ህዝብ ግንኙነት መምሪያ ኃላፊና የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ዋና ቃል አቀባይ አርበኛ አበበ ሙላቱ ከግንባር። አመሰግናለሁ።